የቸገረው እርጉዝ ያገባልን ሆኖባቸዋል ይሏቸዋል ገሚሶቹ ደግሞ አህያውን ፈርቶ ዳውላውን ሌሎች ከፊሎቹም የፈሩት ይደርሳል የጠሉት ይወርሳልን ይተርቱባቸዋል የአሜሪካው ፕሬዚደንት ዶናልድ ትራምፕ እኒሁ በ100 ቀናት የስልጣን ዕድሜያቸው ለዓለም ጆሮ ብዙ ዱብዳ ነገሮችን ያሰሙት ሰው ታዲያ ትናንትና መሻሹንም አንድ ነገር ብለዋል። ትራምፕ ሩሲያን ነው ይህንን ያሉት የዛቱባት። ሩሲያ ባህሪዋን የማታስተካክል ከሆነ ሩሲያ ልትወጣው ቀርቶ ልትሰማው የሚከብዳትን ማዕቀብ እጥልባታለሁ ነው ያሉት። እንደ ትራምፕ ማብራሪያ አሜሪካና አውሮፓ ገንዘባቸውን ለዩክሬን ከስክሰዋል። ይሄ ጉዳይ እንደውም ከዋሽንግተን ይልቅ ለአውሮፓ በጣም አንገብጋቢ ነው ብለዋል። ትራምፕ የቀድሞውን ፕሬዚደንት ጆ ባይደንን ዳግም ከሰዋቸዋል። ገንዘቡ ለምን እንደሚውል ሳያውቀው እሱ በቀላሉ የአሜሪካን ዶላር እየመሸረጠ ለዩክሬን እሳት አውሎታል ሲሉ አብጠልጥለዋቸዋል። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ቁርጥ አድርገው ለሰላም ድርድሩ የማይቀመጡ ከሆነ ሲሉም የትራምፕ ብርቱና የቅርብ ወዳጅ ሴናተር ሊንድሴይ ግራሃም በሩሲያ ላይ ይጣል ዘንድ ያቀረቡት የማዕቀብ እቅድ አለ። ያውም ሩሲያን እንዳትላወስ እግር ከወርች የሚከረችም ከቶም የሩሲያን ነዳጅ ዘይት ቢሉ ማንኛውንም ቁሳቁስ ሀገራት በፍጹም እንዳይገዙ የሚከለክል የማዕቀብ ሐሳብ አቅርበዋል። እናም አሁን ፑቲን አሜሪካ በምትለው የሰላም ሐሳብ የማይገዙ ከሆነ ትራምፕ እንዲህ ነው ያሉት፣ የግራሃምን ማዕቀብ ልንጥልበታለን ያሏቸው ፕሬዚደንቱ። ትራምፕ ያንን ያሉት ሩሲያን መሆኑ ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በሩሲያና ዩክሬን ጦርነት ጉዳይ ክፉኛ መቸገራቸው ይነገራል። ወዲህ ፑቲንን ሲያናግሯቸው አልጨበጥ ባይ ባህሪያቸው እንዳስቸገራቸው ሲገለጥ፣ ወዲያም ደግሞ ትራምፕ ከዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ጋር ጣፋጭ የተባለ የማዕድን ዘርፍ ስምምነት ተፈራርመዋልና ጉዳዩን አይዋጥ አይተፋ አድርጎባቸዋል ይሏቸዋል። የአውሮፓ መንግስታትም ቢሆኑ በትራምፕ አቋም መበሳጨታቸው ይነገራል። ዛሬ የአውሮፓ ህብረት ባወጣው መግለጫው ምናልባትም የአሜሪካው ፕሬዚደንት ዶናልድ ትራምፕ ፑቲንን አሳምነው ከዩክሬን ጋር የሰላም ስምምነት እንዲፈርሙ ማድረግ ከተሳናቸው ሲሉ ለዩክሬን የወታደራዊ ድጋፋቸውን በእጥፍ ድርብ ለመጨመር መሰናዳታቸውን አስታውቀዋል። በአውሮፓ ህብረት የመከላከያና የህዋ ጉዳዮች ኮሚሽነሩ አንድሪውስኪ